ሰበር ዜና ነው። ለቤቱ አዲስ የሆናችሁ ፎሎ ያደረጋችሁ ቤተሰቡ ነው። ታዋቂዋ ቲክታከር ጃኒ በዛሬው ዕለት በፖሊስ ቁጥጥር ስር ውላለች። በፖሊስ ቁጥጥር ስር ልትውል የቻለችበት ምክንያት የድሬዳዋ ከተማ አስተዳደር በቲክታከሯ ላይ በከፈተው ክስ መሰረት ነው። የድሬዳዋ ከተማ አስተዳደር የድሬዳዋን ከተማን ማህበረሰብ የማይወክል ንግግር አድርጋለች በሚል ነው ክሱን ሊመሰረት የቻለው። ቲክቶከሯ በአሁኑ ሰዓት በህግ ቁጥጥር ስር የጃኒ የመታሰር ዜና ብዙዎቹ እየተነጋገሩበት ይገኛሉ። ጃኒ ታስራለች። የታሰረበችበት ምክንያት ደግሞ የአፍ ወለምታ በቅቤ አይታሽም ይላል ያገሬ ሰው። ጃኒ በጨዋታ መሃል የተለያዩ ቃላቶች ካፏ ወጡ። እነዛ ቃላቶች ደግሞ አንድን ግለሰብ ወይም ቡድንን ሳይሆን ማህበረሰብን አስከፉ። አንዳንድ ጊዜ በቲክቶክ ወይም ደግሞ በተለያየ የሶሻል ሚዲያ እንደዚህ አይነት ቃላቶች መውጣት እየተለመደ ነው። እንግዲህ ጃኒም በጨዋታ መሃል የተለየ ቃል አወጣች። ያም ቃል ደግሞ ብዙዎችን አስቆጣ። ቃሉን መናገር መድገምም አልፈልግም። ምክንያቱም አንዳንድ ጊዜ ለቀልድ ብለን የምንናገራቸው ነገሮች መስዋዕትነት ያስከፍሉናል። ከዚህ ቀደም እንደሚታወቀው ጆን ዳንኤል ሳያቅ በተናገረው ንግግር ነው እስካሁን ድረስ እስር ቤት ያለውና ጃኒም ከትላንትና ማታ ጀምሮ እስካሁን ባለው ሰዓት ጃኒ እስር ቤት መሆኗ እየተሰማ ነው። በእርግጥ ነው ያሳዝናል። ጥፋት አላጠፋችም አይደለም፣ ጥፋት አጥፍታለች። ግን አንዳንድ ጊዜ ጥፋት ስታጠፉ አስባችሁበት የምትናገሩት ነገር አለ። አስባችሁ እንደዚህ ያደርጋለሁ እንደዚህ አድርጌ ምናምን ብላችሁ አስባችሁ የምታጠፉት ጥፋትና ሳታስቡት ደግሞ ድንገት የሚወጣ በተለይ ደግሞ የአፍ ወለምታ በጣም ከባድ ነው። የአፍ ወለምታ በቅቤ አይታሽም። አፋችሁን ወለም ከሚለው ወይም የሰውነት ክፍላችሁን ወለም ቢለው ይሻላል፣ በጣም ይሻላል። ምክንያቱም ታሽታችሁ ትደናላችሁ። የምትጎዱትም እራሳችሁ ብቻ ስለሆናችሁ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። እኔ 5 ዓመት ድሬዳዋ ኖር ያለው ዩኒቨርሲቲ እዛን የተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀምር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90%ቱ ሺቲ ነው። ምክንያቱ ሙቀት ስለሆነ ብቻ። እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መጣ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ሺቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ሕዝብ ግልጽ ነው፣ ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ህዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም፣ መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከህዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከህዝቡ ጋር ኑሩና ያኔ ስለ ህዝቡ ምን ማለት እንዳለባችሁ በግልጽ ትናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም። ድሬዳዋን ሴቶች ሺቲ የለበሰች ስትጠይቃት እንኳን ትቆጣለች። ለምን ጠየቅ? ሀይ እንዴ! እኔ በእውነት መስማት ነው የቀፈፈኝ፣ ለጆሮዬ መስማት ነው የቀፈፈኝ። ልጄ ፊት ነበረ እንዴ ዘልዬ እንደተነሳው ካልጋ ላይ ምን ማለት ነው? ይሄ እኮ ቀልድ አይደለም። ይቅርታ ትጠይቅ መብቷን አይመለከተኝም። ምን ግን ደግሞ የምናየው እኛ ሲቆጡ የነበሩ አሉ አይደለ? ይዩት። አይ ችግር የለውም ይቅርታ አድርገንላታል የሚል ከሆነ አይመለከተኝም። ይዛል እስከ መሄድ እስካለብን ድረስ ወደ ካለ ድሬዳዋ ሌሎችም ድሬዳዋ ያላችሁ ልጆች አናግሩኝ፣ ችግር የለውም። እናንተም ከሌላችሁ ግን ሄደን ገብተን ይሄ ያው ጃኒ በጣም ጌም ነው የምትጫወተው። ይሄን ያክል ፖለቲከኛም አይደለችም። ፕላስም ደግሞ ይሄን ያክል ክፋትም ያለባት ልጅ አይደለችም። ለምን ክፉም ለሆን ብትል ልጅ ነችና ብዙም ታውቃለች ብዬ አንደርስታንድ አላደርጋትም ልጅ ስለሆነች። ይሄ ግን ብዙ ሰውን የሚሸወደው ህግ ምናምን የምትኛው ህግ ነው ምናምን ትላላችሁ። ኖ ትረስት ሚ ዜር ኢዝ አ ሎው ህግ አለ። አሁን አሜሪካ ውስጥ ነው ያለሁት እኔ። ሚኒሶታ የሆነ ወንጀል ብሰራ መንግስት ይዘኛል አይደለም እንዴ? ኢትዮጵያ ውስጥ ወንጀል ስሰራ ትያዛለህ። ወንጀል በነገራችን ላይ በድርጊት ብቻ አይደለም፣ ንግግርም ወንጀል ነው። ዛት ስዋይ ጥንቃቄ ማድረግ ያለባቸው፣ ዛት ስዋይ ሰዎች መጠንቀቅ ያለባቸው። ስለዚህ ምንድን ነው የጃኒ ጉዳይ የሚያውቅ ሰው የሚያስረዳኝ ሰው ካለ ነገሩን ፕሊዝ። ግን ምንድን ነው ወንድም እህቶቼ በጣም ማወቅ መማር ያለባቸው ነገር ቢኖር ምንድን ነው ለንግግራችሁ መጠንቀቅ። ስፔሻሊ ቲክቶክ ላይ
ጥንቃቄ ማድረግ ያለባችሁ ቲክቶክ ላይ ትንሽ ጌም የምትጫወቱ ሰዎች፣ ትንሽ ብር የምታገኙ ሰዎች የሆነ 150 ሺህ ፎሎወርስ ሲኖራችሁ ሌላ ዓለም ውስጥ ነው የምትገቡት። በቃ ከእናንተ መንግስት የምትገለብጡ ምናምን ይመስላችኋል። በእውነት እኔ አንዳንድ ሰው በጣም ነው የሚገርመኝ። በቃ የሆነ ራሱ ሌላ ዓለም ውስጥ ነው የሚከተው። ትረስት ሚ 10 ሚሊዮን ፎሎወርስ ኖሮ ወንጀል ሰርተ ብትታሰር 100 ሰው መጥቶ አይጠይቅህም። እርግጠኛ ሁኜ ነው የምነግርህ። ከዛ ሚሊዮን ሰው ውስጥ 100 ሰው መጥቶ አይጠይቅህም። ማንም የሚመጣው እናትና አባትህ፣ ወንድሞችህ፣ የገዛ ዘመዶችህ፣ ለነሱ ነው አደጋ የምትፈጥረው። በሰላም እየኖርክ ራስህን ማኖር ሲገባ ከዛ ውጪ ወደ ሌላው ዓለም ራሴን አስገባለሁ ብትል ዘር ይዘለው። በቃ ህግ አለ። ህግ መከበር መቻል አለበት። እኔ ትክክለኛ የሆነ ነገር ሲደረግ በጣም ነው የምደግፈው። የጃኒን ደግሞ እያልኩ አይደለም። ጃኒ ትታሰር አትታሰር፣ ጥፋት ይኖርባት አይኖርባት ወላሂ እኔ የማውቀው ነገር የለም። ግን ምንድነው የሰው ልጅ መጠንቀቅ ያለበት ነገር ቢኖር እዚህ ሶሻል። ሰላም እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ እየተጫወት ነበረ፣ እየተነጋገርን ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ፣ በጣም ጸደይ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ።